እሺ በህይወት መንገድ ውስጥ እንግዲህ ብዙ ውጣ ውረድ አለ። እንግዲህ ከውጣ ውረዶቹ አንዱ መኖሪያ ቤት አለመኖር ነው። እሱ ደግሞ የገንዘብ አለመኖር የፈጠረው ችግር ነው። ገንዘብ ካለ ቤት ይኖርሃል። ገንዘብ ካለ የመጓጓዣ መኪና ይኖርሃል። እንደዚህ በእግርህ አትደክምም። የሆነ ሆኖ ግን አሁን ማውራት የፈለኩት በተጨባጭ ነገር ላይ ነው። ተጨባጩ ነገር ምንድነው? አሁን እነዚህ ሰዎች የጀመሩት የሰሚቶቹ የጀመሩት ነገር በአምላክ ፍቃድ እና ከጨረሱት እነሱ ባሉት መሰረት በአጭር ጊዜ እንጨርሳለን ብለዋል። እነሱ ከጨረሱት ብር ያው ይኖራል ማለት ነው። ከጨረሱት ገንዘብ ይኖራል። ገንዘብ ሲኖር ደግሞ ቀጣዩ ጭንቅ የሚሆነው ምን ላይ ይረፍ ነው። ኮንዶሚኒየም ነው የሚገዛው። እንደ ገንዘቡ እንደሚሰጡት ገንዘብ እንደሚገኘው ገንዘብ ይወስነዋል። ግን ይሄንን ህይወት በአንድ መንገድ በአንድ ምዕራፍ ሊቀይር የሚችል የሆነ ውሳኔ ያስፈልጋል። ከውሳኔዎች አንዱ ያሰብኩት እኔ አንደኛ ኮንዶሚኒየም ነው፣ ሁለተኛ አፓርታማ ነው፣ ሶስተኛ ደግሞ መሬት መግዛት ነው። ከነዚህ ከሶስቱ ያው የቤት ጉዳይ አማራጭ የለውም። ቤት ትተህ መኪና ልግዛ ብትል የማይሆን ነገር ነው። በምንም መለኪያ አያስኬድም። ማረፊያህን የግድ ነው፣ መኖሪያህን የግድ ነው። በእግር ብትሄድ አሁን እንደምትሄደው ምንም ማለት አይደለም። ኪራይ ቤት ግን ለዘመናት መኖር በጣም አሰቃቂና በጣም የሚያስጠላ ነገር ነው። ስለዚህ ቤት በሚለው ምንም ድርድር የለውም። ቤት የሚለው ነገር መቋጫ አግኝተዋል። መሆን ያለበት በተገኘው ገንዘብ ቤት ነው የሚሆነው። ከቤት ደግሞ ሶስት ምርጫዎች አሉ። አንደኛው ምርጫ ኮንዶሚኒየም ነው፣ ሁለተኛ አፓርታማ ነው፣ ሶስተኛ ደግሞ መሬት መግዛት ነው። መሬት ማለት በምትክ የተገኘ መሬት ማለት ነው። 100 ካሬ የሚሆን 75 ካሬ የሚሆን 150 የሚሆን መሬት መግዛት ነው። ስለዚህ ከሶስቱ አማራጮች እኔ በግሌ ያሰብኩት ማንንም ሳላማክር በተፈጥሯዊ ሐሳቤ ያገኘሁት በሙያዬም የደረስኩበት ውሳኔ የመሬት መግዛት ነው። መሬት መግዛት ማለት ህጋዊ መሬት ምትክ መሬት ገዝቶ መገንባት ነው። መሬት ገዝቶ መገንባት ሲገነባ እንግዲህ ዋናውን ቤት ለመገንባት ገንዘብ ላይኖር ይችላል። ግን ቢያንስ አሁን የምኖርበትን አይነት ሰርቪስ ቤት መስራት የሚያስችል ገንዘብ እና ቁመናና አቅም ላይ ካለው ሰርቪሱን ሰርተህ ሰርቪሱ ላይ እየኖርክ ውሃና መብራት እንደምንም አሟልተህ ዋናውን ቤት ለመስራት ደግሞ የተወሰኑ አመታቶችን መጠበቅ የሚለው ሐሳብ የመጨረሻ ሐሳቤ ሆኗል። ኮንዶሚኒየም ውስንነት አለው። አንደኛ አብዛኞቹ ኮንዶሚኒየሞች አርጅተዋል። ሁለተኛ ደግሞ ውስን ነው። በቃ ወይ 60 ካሬ ወይ 50 ካሬ ላይ ታርፋለህ። ከዛ በኋላ ህይወትህ በኮንዶሚኒየም ተወሰነ ማለት ነው። የወደፊት ገቢህ እንኳን ቢጨምር ምንም ልታረጋ አትችልም። ሸጠህ ለመቀየርም ጊዜ ይወስዳል። ምክንያቱም ማንስ ይገዛሃል ነው። መሬቱን እንኳን ለመግዛት እድል ይኖርሃል፣ ምክንያቱም ኢንቨስት ስለምታደርግበት። በዛ ላይ ደግሞ ሰፊም ነው መሬት፣ ሰፊ ታገኛለህ። ምንም ነገር አክሰስ ለማድረግ ምንም ነገር ስራ ለመስራት በመሬት ላይ ይመቻል። ስለዚህ ኮንዶሚኒየም የሚለው ነገር ሐሳብ አይሆንም። አፓርታማም እንደዛው ነው፣ ውስን ነው፣ እንቅስቃሴ እየተገደበ ነው የሚሆነው። በዛ ላይ ደግሞ ብሩም ብዙ ነው። እንደ ኮንዶሚኒየም አይሆንም። እስከ 4 ሚሊዮን እስከ 5 ሚሊዮን ሊያስወጣህ ይችላል። አፓርታማ ላይ ደግሞ ያንን ወጪ ከማውጣት መሬት ላይ አውጪ አድርገህ ባይሆን የመሬቱን ዋጋ ተደራድረህ ተከራክረህ አስቀንሰህ ሰርቪስ የምትሰራበትን ገንዘብ ቢያንስ ሰርቪስ ለመስራት የሚያስችልህን ገንዘብ አስቀንሰህ ሰርቪስ ሰርተህ የምትገባበትን እድል ማመቻቸት ነው። ይሄ እንግዲህ ሰው ያቅዳል። ፈጣሪ ማለት ፈጣሪ ስል ስፔሲፊካሊ ወይ ደግሞ በትክክል እግዚአብሔር ማለቴ ነው። ሎቱ ስብሐት አምላኬ ለኔ ፈጣሪ እግዚአብሔር ነው። እሱ ደግሞ ያሳካል። አስቡ፣ ስሩ፣ እኔ ደግሞ ደግፋለሁ ባለው አምላካዊ ቃሉ መሰረት ይሄው ነው የኔ ሐሳብ። በጣም ደስ ብሎኛል። በተለይ ጸሎት በጣም ውስጤን ደስታ እየፈጠረ ካሉ ነገሮች አንዱ ጸሎት ነው። በጣም ውስጤ ሙሉ እንደሆንኩ ይሰማኛል። ምንም የለኝም፣ እውነት ለመናገር ምንም በገንዘብ ደረጃ ብር የለኝም። አንድም ብር አካውንቴ ላይ የለም። በዚህ ሰዓት በዚች ቀን ዛሬ ቀኑ 8 እና 7 መጋቢት 7 ነው 2018። ግን ውስጤ በጣም እየተደሰተ ነው። በእውነት ለሰው ልነግረው የማልችል ደስታ በውስጤ ያለ። ስለ ሁሉም ነገር አምላክ እግዚአብሔር፣ ቅዱሳን አምላክ እመቤታችን ቅድስት ድንግል ማርያም፣ የምወደው መልአክ ቅዱስ ሚካኤል የተመሰገኑ ይሁኑ። አሜን።